ሌላኛው ሁለተኛው ደግሞ ምንድነው የትኛውም ኢኮኖሚ ካላንደር ላይ የምታገኟቸው ዳታዎች ከአሁን በፊት ቀድሞ ስኬጁል የሆኑ ናቸው እንጂ አሁን የሚፈጠሩ ወይም አዲስ የሚፈጠሩት አይደለም። እነሱን ደግሞ አዲስ የሚፈጠሩት ትሬድ ከገባችሁ በኋላ ሁልጊዜ ዳታዎችን ኒውሶችን መከታተል አለባችሁ። የሚለቀቁትን አዲስ የሚፈጠሩ ነገሮች ካሉ ትሬዳችሁን ብሬክ ኢቭን ለማድረግ ፓርሻል ለመውሰድ እንዲረዳችሁ ወዲያው መከታተል አለባችሁ። ቢያንስ ኒውሶቹ ከተለቀቁ በሰከንዶች ውስጥ እናንተ ማታገኙት ከሆነ ያ ትሬዳችሁን ሁልጊዜ ወደ ኪሳራ ይወስድባቸዋል። ለዛ ሁለተኛ የሚያስፈልጋችሁ ፕላትፎርም አለ። ይሄ ምንድነው? ፋይናንሻል ጁስ ይባላል። ይሄ ፕላትፎርም እያንዳንዱ የሚለቀቁ ትዊተር ላይ ትራምፕ ትዊት ያርግ ወይም ደግሞ የራሱ ፕላትፎርም አለው ትሩ ሶሻል የሚባል እዛ ላይ አዲስ ነገር ይልቀቅ፣ ኤለን መስክ ትዊት ያርግ፣ የሆነ ኢንተርቪው ሰጥ፣ ስኬጁል ያልሆኑ ዳታዎችን እያንዳንዱ የሆነ ቦታ ጦርነት አዲስ ጦርነት ይነሳ ወይም ደግሞ ማንኛውም ብቻ ኢኮኖሚውን ኢምፓክት ሊያደርጉ የሚችሉ እያንዳንዱ ኒውሶች እዚህ ጋር መታችሁ ታገኛላችሁ። በሰከንዶች ውስጥ ነው እዚህ ላይ ይለቀቅላችሁ። ኒውሱ አልጀዚራ ላይ ሊሆን ይችላል፣ ቢቢሲ ላይ፣ የትም ቦታ ይለቀቅ ያ ኒውስ። ፋይናንሻል ጁስ በሰከንዶች ውስጥ አምጥቶ ቁጭ ያደርግላችኋል። እዚሁ ጋር መከታተል ትችላላችሁ። ከፋይናንሻል ጁስ የፈጠነ ሌላ የትኛውንም ፕላትፎርም አታገኙ። ምንም አይነት ኒውስ ካለ እንደምታዩት በየሰከንዱ ነው እየመጣ የሚለቀቅላችሁ። ኒውሶቹ ምን አይነት ኢምፓክት ፈጠሩ ቻርቱ ላይ የሚለውን ከትሬዲንግ ቪው እየወሰደ ያመጣላችኋል። ላይቭ ላይ ስትሪም የሚደረጉ መግለጫዎች ካሉ ትራምፕ የሚሰጠው ወይም ደግሞ ትላልቅ ታዋቂ ሰዎች የሚሰጡት ኢንተርቪው ካለ የአሜሪካ ባለስልጣናት ሊሆን ይችላል፣ የሌላም ሀገር ማርኬቱ ላይ ኢምፓክት ይፈጥራሉ ተብሎ የሚታሰብ ካለ እነሱን ሁሉ ስትሪም እዚሁ ጋር ያመጣላችኋል። እዚሁ ጋር ከፍታችሁ እሱን ስትሪም መከታተል ትችላላችሁ። የትራምፕ ትዊት ይሁን ምንም ነገር አያችሁት እዚህ ጋር እንደዚህ ይመጣላችኋል። ይህን ከፍታችሁ እዚሁ ጋር መከታተል ትችላላችሁ። ሌላ ቦታ መሄድ አይጠበቅባችሁ። ፍጥነቱ የሚገርም ነው። የፊር ኤንድ ግሪድ ኢንዴክስ በየቀኑ ይለቀቅላችኋል። ይሄን እዚሁ ጋር ማግኘት ትችላላችሁ። የምትፈልጉትን ነገር ሁሉ ፋይናንሻል ጁስ በሰከንዶች ውስጥ ያመጣላችኋል። ለምሳሌ እናንተ ክሪፕቶ ላይ ብቻ ከሆነ ትሬድ የምታደርጉት የክሪፕቶ ኒውሶችን ለብቻ ማግኘት ትችላላችሁ። ክሪፕቶ ላይ ኢምፓክት ሊፈጠር የሚችል ፎሬክስ ከሆነ ፎሬክስ፣ ካልሆነ ደግሞ የሁሉንም ማግኘት የምትፈልጉ ከሆነ ማይ ኒውስ የሚለው ላይ ትመጣላችሁ። እያንዳንዱ የሚለቅቁትን ዜናዎች በሰከንዶች ውስጥ ታገኛላችሁ። ይሄ ለትሬዲንጋችሁ ምን ያክል እንደሚጠቅማችሁ መናገር ቀላል። የትሬዲንግ ቪውን ኢኮኖሚ ካላንደር እና ፋይናንሻል ጁስን አንድ ላይ ኮምባይን አድርጋችሁ ፈንዳሜንታል አናሊሲሳችሁን የምትሰሩ ከሆነ ትሬዳችሁ ላይ በደንብ ይጠቅማችኋል። በተለይ ዳይ ትሬደሮች ስካልፐሮች ከሆናችሁ ፈንዳሜንታል አናሊሲስን በፍጥነት መስራት መቻል አለባችሁ። እነዚህን ሁለት መንገዶች ተጠቀሙ።